እንደምን ዋላችሁ እንደምን አደራችሁ ወደ ግግሾ ቻናል እንኳን ደህና መጣችሁ። ለማህበረሰቡ ለህዝባችን ለሀገር የሚጠቅሙ ነገሮችን ይዘን ለመምጣት እንሞክራለን እና ባካችሁን ይህንን ፕሮግራም ከመጀመራችሁ በፊት የግግሾን ቻናል ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ሼር እንድታረጉ እጋብዛለሁ። ይህ ሚዲያ የሁላችንም ሚዲያ ነው። አብረን እንድናሳድግ እንድንተባበር አደራ እንላለን። እናመሰግናለን። ቁልጮማ ምንድን ነው? ቁልጮማ የጓሮ አትክልት ነው ማለት ይቻላል። በምግብ ይዘቱም ደግሞ ስንመለከት በፋይበር፣ በቫይታሚኖች፣ በሚነራሎች የበለጸገ ነው። ለጤና ደግሞ በጣም ተስማሚ የሆነ ስራስር ነው። ከኮሌስትሮል ነፃ የሆነ ተክል ነው። ይህ ተክል ከኢትዮጵያ እስከ አፍሪካ፣ ከኤዥያ እስከ ላቲን አሜሪካ እጅግ ታዋቂና ተወዳጅ የሆነ ተክል ነው። የቁልጮማ የተለያዩ መጠሪያዎችና ዝርያዎች በሲዳማ ክልል ውስጥ በአካባቢው መታወቂያ ስሙ ቁልጮማ የተባለ ነው የሚጠራው። በሌሎች አካባቢዎች ግን እንደ ጎደሬ፣ የውቲያ፣ ከኮያ፣ መለንጋ፣ ከንቶሲማ፣ የዝሆን ጆሮ፣ ከሎካሲያ፣ አሎካሲያ፣ ተኒያ፣ መንገሪቶ የመሳሰሉት ሌሎችም መጠሪያዎች እንዳሉት ይታወቃል። በሀገራችን ለምሳሌ ስንዴ የተለያየ ዝርያና ስያሜ አለው። እንደ ስንዴው ስያሜ ሁሉ ቁልጮማም በተለያዩ ሀገሮች የተለያዩ መጠሪያዎችና ዝርያዎች አሉት። የዝርያ መለያየት ሳይንሳዊ ጥናቶችና ግኝቶች የሚያስከትሉት መገለጫ ነው ብዬ አስባለሁ። በሲዳማ ክልል የሚገኘው ቁልጮማ ሳይንሳዊ ስሙ ወይም ሳይንሳዊ መገለጫው ምን ይባል ይሆን? በሀገራችን በተለይም በክልላችን ውስጥ ጥናትና ምርምርስ ተደርጎበት ይሆን? የክልሉ አስተዳደር የሚመለከተው አካል ለዩኒቨርሲቲ ተመራቂዎች፣ ለዘርፉ ተመራማሪዎች ሙያዊና የፋይናንስ ድጋፎች ቢያደርግ ሳይንሳዊ ጥናቶች ይበረታታሉ ብዬ አስባለሁ። ስለዚህ በቁልጮማ ላይ ጥናቶች ቢደረጉ በምግብ ራስን ለመቻል ከሚደረገው ራዕይ አንጻር አስተዋጽኦ ከፍተኛ ይሆናል ብዬ አስባለሁ። ይህን የአስተያየት ድንጋይ ለተከበረው የክልላችን የግብርና ባለሙያዎች በእነሱ ላይ ወረውራለሁ። የወረወርኩት ድንጋይ ደግሞ እንዳይስታቸው ምኞቴ ነው። አሜሪካ ገበያ ላይ ያየኋቸው መሊንጋ ሊላ፣ መሊንጋ ኮኮ፣ መሊንጋ ስሌና፣ መሊንጋ ኤመሬላ፣ መሊንጋ ብላንካ የሚባሉት ይገኛሉ ማለት ነው። ቁልጮማ የሚመረትባቸው አካባቢዎች የትኞቹ ናቸው? ቁልጮማ ከቆላማ እስከ ደጋማ ከ30 ዲግሪ ፋራናይት እስከ ኔጌቲቭ 20 ዲግሪ ፋራናይት ማለትም ከኔጌቲቭ 1 ዲግሪ ሴልሺየስ እስከ ኔጌቲቭ 28 ዲግሪ ሴልሺየስ ባለው የአየር ጸባይ ውስጥ ሊመረት ይችላል። በእንደነዚህ አይነት አካባቢዎች የሚመረት ከሆነ እንግዲያው ወደ ሲዳማ ክልል ስንመጣ የሲዳማ ክልል የአየር ጸባይ ራፍሊ ከ13 ዲግሪ ሴልሺየስ እስከ 34 ዲግሪ ሴልሺየስ ይደርሳል ማለት ነው። ከነዚህ ሬንጆች ውስጥ ደግሞ ስንወስድ አማካይ ቴምፕሬቸሩ አማካይ የክልሉ ሙቀት ከ20 ዲግሪ እስከ 24.5 ሴልሺየስ ይሆናል ማለት ነው። ከ20 እስከ 24 ዲግሪ ሴልሺየስ ያለው የሲዳማ ክልል በአማካይ ምን ማለት ነው? ይሄ አየሩ ለቁልጮማ ለሁሉም ወረዳዎች ምቹ ነው ማለት ነው። በሁሉም ቀበሌዎች ሊመረት ይችላል ማለት ነው። ከሐዋሳ ጀምሮ እስከ ቡርሳ፣ ከበንሳ እስከ ሆኮ ሆሮሬሳ ድረስ ሊመረት ይችላል። ቁልጮማ ከጩኮ እስከ ሸበዲኖ፣ ከአለታ ወንዶ እስከ ወንሾ፣ ከዳራ እስከ መልጋ፣ ከጭረ እስከ ሎኮ አባያ፣ ከሁላ እስከ ቦሪቻ፣ ከቦና ዙሪያ እስከ ግርጃ በሁሉም የክልሉ ወረዳዎች እና አካባቢዎች ቀበሌዎች ሊመረት ይችላል ማለት ነው። በግቢ ውስጥ ልናመርተው እንችላለን። በበረንዳ ልናመርት እንችላለን። ስለዚህ ከበረንዳ እስከ አጥር ድረስ እናመርታለን። በኮንቴነር ይመረታል። በዶንያ ልናመርት እንችላለን። በፕላስቲክ ጣሳ ልናመርተው እንችላለን። አንዳንዶቹ ደግሞ ሰፋ አድርገው መስራት የሚፈልጉ ከግሪን ሃውስ ዋዳ እስከ ሜዳ ሊያመርቱ ይችላሉ ማለት ነው። ከአንድ እርምጃ ቦታ ጀምሮ እስከ ሰፊ እርሻ ማሳ ድረስ ሊመረት የሚችል ብርቅዬ ተክል ነው ቁልጮማ። የቁልጮማ ተክል ስራስሩ የጓሮ አትክልት የሚመደብ ነው ብለናል። የጓሮ አትክልት ምድብ በመሆኑ ቁልጮማ ሁኔታዎች ከተመቻቹለት ስሩ እየሰረገና እየተባዛ በርካታ ችግኞችን እየወለደ ሊሄድ ይችላል። በቀላሉ ነው የሚመረተው።
አያስቸግርም። መሬቱ ከለማና ከተዘጋጀ በቀላሉ የሚተከል ነገር አለ። የሚተከለው ደግሞ ጭንቅላቱ አካባቢ ተቆርጦ ነው። ትንሽ ስጋው አብሮ ከጭንቅላቱ ጋር ትንሽ የቆልጮማ ስጋው ጮማው አብሮ እንዲሆን፣ ምክንያቱም ያንን ምግብ እየተመገበ ችግኙ እንዲባዛ ማለት ነው። ስለዚህ ገበሬው የአካባቢያችን የሀገራችን አርሶ አደር ለቀጣይ ዓመት የሚሆነው ሌላ ዘር እንደሚፈልገው አይቸገርም ማለት ነው። ለሚቀጥለው ዓመት የሚሆነውን ችግኝ ከወዲሁ ከሚመገበው ምግብ ቆርጦ በማስቀረት አፈር ውስጥ በመደበቅ ለዓመት ያህል መደበቅ ይችላል። ለ6 ወራት መደበቅ ይችላል። ሳይጠፋ፣ ሳይበላሽ፣ ሳይበሰብስ አፈር ውስጥ ሊቆይ የሚችል እጅግ ለገበሬው ውድ የሆነ ያልተጠቀምንበት የሚያስቆጭ ምግብ ነው። በቀላሉ ልናመርተው የምንችለው ምግብ ነው ቆልጮማ። የምግብነት ይዘቱን ደግሞ ስንመለከት ለጤና እጅግ በጣም ጠቃሚ የሆኑ ብዙ ዝርዝር ነገሮች አሉት። እጃችን በአፋችን እስከምንጭን ድረስ ያለው የቆልጮማ ጥቅም እንዴት እስከ ዛሬ ድረስ ሳናውቀው ሳንጠቀመው እንደ ቀልድ ቆጥረን ቆየን ብለን እስከምንቆጭ ድረስ የሚያደርስ ነው። ለጤና ያለው አስተዋጽኦ፣ ለጤና የሚሰጠው አበርክቶት፣ በምግብ ራስን ከመቻል በገንዘብ ራስን ከመቻል አንጻር ያለው አስተዋጽኦ ምን ያህል ድንቅ እንደሆነ ስናውቀው እንድንጸጸት እንድንቆጭ የሚያደርግ ዋጋ ያልሰጠነው ቦታ ያልሰጠነው ግን በቀላሉ በክልላችን ከዳር እስከ ዳር ሊመረት የሚችል ተክል ነው። አሁን ሰንጠረዡን ላሳያችሁ። በዚህ ሰንጠረዥ ውስጥ እንደምናስተውለው 110 ግራም ክብደት ያላት ቆልጮማ ስትመዘን 110 ግራም የምትሰጥ ቆልጮማ በውስጡ ያለው የምግብነት ይዘቱ ምን ያህል ነው ብለን ብንል ኤነርጂ ወይም ይሄ ኃይል የምንለው 88 ካሎሪ አለው። ካርቦሃይድሬቱ 19 ግራም ነው። ፋይበር መጠኑ 3 ግራም ነው። ፕሮቲን መጠኑ 2 ግራም ነው። ካልሲየሙ 29.7 ግራም ነው እና ይህ ሁሉ ሆኖ ደግሞ ከኮሌስትሮል ነፃ የሆነ ምግብ ነው። ለጤናቸው የሚያስቡ የሚጨነቁ ሰዎች አዘውትሮ ሊመገቡት የሚገባ ድንቅ ምግብ ነው። ድንቅ ምግብ ነው። ብርቅ ምግብ ነው። ቆልጮማ የገባቸው ሰዎች የሚረዱት ነው። ቆልጮማ ከሌሎች ሚነራሎች መካከል አይረን አለው ወይም ብረት የምንለው አለው፣ ፖታሽየም አለው፣ ፎስፈረስ አለው፣ ዚንክ አለው፣ ሴሌኒየም፣ ኮፐር አለው፣ መንጋኔዝ የመሳሰሉት በውስጡ ይዟል። ከቫይታሚኖችም ደግሞ ብንመለከት ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ኤ እና እንደገና ደግሞ የሴሎችን ጉዳት በመከላከል የሚጠቅመው የቫይታሚን ክፍል ሰዎች ለምሳሌ ቶሎ እንዳያረጁ፣ ሰውነታቸው ቆዳቸው እንዳይገረጅፍ በመከላከል እንደ ብረት ጠንክረው እንዲቆዩ የሚያደርግ ንጥረ ነገሮች ውስጡ የያዘው ተክል ነው። ቆልጮማ ኃይል ሰጪ ምግብ ነው። በሽታ ተከላካይ ምግብ ነው። ሴሎችን የሚያድስ ነው። ቆልጮማ ያስቆጫል። አልተጠቀምንበትም። የምግብ አሰራሩን ደግሞ ላሳያችሁ። እነዚህ መረጃዎች ኦንላይን ዌብሳይት ላይ ማግኘት ትችላላችሁ። የቆልጮማ አሰራር በተለያየ መልኩ ይሰራል። እንደ ድንች ልጦ በቀላሉ የገመጡ መብላት ይቻላል። ሱፕ መሆን ይችላል። ክሬም መስራት ይቻላል። አለ አይደለም፣ አሁን ሚት ቦል እንደሚባለው ቆልጮማ ቦል መስራት ይቻላል። በቃ ከስጋ ጋር ቀላቅሎ መብላት ይቻላል። ከጥብስ ጋር አብሮ መጥበስ ይቻላል። ክሬም ጨምሮ መብላት ይቻላል። እንደ ቂጣ መስራት ይቻላል። እንደው ቆልጮማ እንደው ለደንቡ ያህል ተክል አልነው እንጂ ቆልጮማ ማለት ቅድም እንዳልኩት በእውነት ጮማ ማለት ነው። የእውነት ጮማ፣ የአትክልት ጮማ ማለት ነው። ቆልጮማ እንደ ድንች ተቀቅሎ ሊመገብ ይቻላል። እንደ ቺፕስ ጠብሰን ልንከረሽመው እንችላለን። እንደ አጃ አገንፍተ ነው
ብንፈልግ ቅቤ ጨምረንበት፣ ባንፈልግ ሚጥምጣ ጣል አድርገንበት እንደ ጉድ ልንሰለቅጠው የምንችለው እጅግ ምርጥ ምግብ ነው። እንደ ስንዴ ከፈለግን አድርቀ ነው ቆዳውን ልጠን አድርቀን አስፈጭተ ነው ዱቄቱን እንጀራ፣ ቂጣ፣ ዳቦ አድርጎ መጋገር የሚቻል ነው። አላወቅንበትም እንጂ በጉዳዩ ላይ ምርምር ቢደረግ የዘርፉ ባለሙያዎች የሚያደርጉትን ምርምር እና የሚሰጡትን ምክር ብንከተል በጣም ዘርፈ ብዙ የሆኑ ጥቅሞች አሉት። እንደ ሾርባ ያገለግላል። እንደ ወጥ ልንጠቀመው እንችላለን። ሌሎች ወጥ ውስጥም ደግሞ ከወፈረ ወይም ከቀጠነ እንደ ማቅጠኛ ወይም እንደ ማወፈሪያ ዱቄት አድርገን የቆልጮማን ዱቄት መጠቀም እንችላለን። ድንቅ ምግብ ነው። ቆልጮማ ማለት በጣም የሚገርም ምግብ ነው። አንዳንዶች እንደውም አንዳንድ አካባቢዎች ለጋውን የቆልጮማውን ቅጠል ችግኞቹን ቅጠሉን ከሌሎች አትክልቶች ጋር በመቀላቀል ሰላጣ ይሰራሉ። ሳላድ ሰርተው ሲመገቡ ይታያል። የዓለም ሕዝብ በተለይም ጥቅሙን የተረዱ ሕዝቦች በተለይም የጤና ባለሙያዎችና ለጤናቸው ትልቅ ዋጋ የሚሰጡ የሰለጠኑ ሰዎች እጅግ የሚፈልጉት ምርጥ ምግብ ነው ቆልጮማ።